እርቃን ገላዎች። ሁለት ወጣት ሴቶች ግማሽ አካላቶቻቸውን ብቻ የሚሸፍኑ ልብስ ለብሰው ስብሰባ ቦታ ደረሱ። የስብሰባው መሪ በጥሩ ፈገግታ ተመለከታቸውና እንዲቀመጡ ጋበዛቸው። ከዚያም እነዚህ ሴቶች በሕይወት ዘመናቸው ሁሉ ሊረሱት የማይችሉትን መልእክት ተናገራቸው። ትኩር ብሎ አይኖቻቸውን እያየ እንዲህ አላቸው። ሴቶች ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች ሁሉ በሚገባ የተሸፈኑና እንዲሁም ለማየትና ለማግኘት ብዙ ጥረት የሚጠይቁ ናቸው። አልማዞች የት ነው የሚገኙት? ከመሬት በታች ከብዙ ጥልቀት በኋላ ተሸፍነውና ተደብቀው። ወርቆች የት ነው የሚገኙት? ከማዕድናቶች በታች በትላልቅ ድንጋዮች ተሸፍነው ነው። እነርሱን ለማግኘት ወደ ታች ብዙ ርቀት ጠንክራችሁ መቆፈር፣ መስራትና መፈለግ አለባችሁ። ከዛም ፊታቸውን ትኩር ብሎ እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪና ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተም በሚገባ ልትሸፈኑ ይገባል። ንግግሩን ቀጠለ። ይህንን ውድ ሀብታችሁን ልክ እንደ አልማዝና ወርቅ በሚገባ ከሸፈናችሁና በቀላሉ እንዳይገኝ ካደረጋችሁ ታማኞችና አስፈላጊውን የማዕድን ማውጫ መሳሪያዎች ያላቸው ማዕድን አውጪ ድርጅቶች እናንተን ለማግኘትና ለዘመናት የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ። በመጀመሪያ ከሀገራችሁ መንግስት ቤተሰባችሁ ጋር ይገናኛሉ። ፕሮፌሽናል እና ህጋዊ ፊርማ፣ ህጋዊ ጋብቻ ይፈራረማሉ። ነገር ግን ይህንን ውድና ማራኪ ሀብታችሁን በሚገባ ባትሸፍኑትና ባትጠብቁት ሁልጊዜ ህገወጥ ማዕድን አውጪዎች ወደ እናንተ እንደሚመጡና ውድ ማዕድናችሁን በህገወጥ መንገድ እንዲያወጡት ትማርካላችሁ። ከዚያም ምንም ሳይጥሩና ሳይደክሙ በቀላሉ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ ሴቶች እባካችሁ ሰውነታችሁን በሚገባ ሸፍኑ። ይህንን ካደረጋችሁ ፕሮፌሽናሎችና ህጋዊ ማዕድን አውጪዎች ወደ እናንተ ይመጣሉ።